እንደዚህ አንድ ወደ ታች አንድ ደግሞ ወደ ላይ ከዛ ከጎኑም ትሄዱና አንድ እንደዚህ ወደ ታች አንድ ደግሞ ወደ ላይ አሁንም ከጎኑ ትሄዳላችሁ አንድ ወደ ታች አንድ ደግሞ ወደ ላይ አሁንም ከጎኑ ትሄዳላችሁ አንድ ወደ ታች አንድ ወደ ላይ አንድ ወደ ታች አንድ ወደ ላይ ይሄንን በመሰሩበት ሰዓት ብሩሻችሁን እንደዚህ ዲያጎናል ምናምን እንዳታደርጉ እንደዚህ ቀጥ ካለ እንደዚህ ቀጥ ከዛ መልሳችሁ አንድ ወደ ላይ ይሄንን የምታደርጉት ለምንድነው ካርታዎቹ እነዚህ በብሎቹ እየሰበሰባችኋቸው ወደ ፓተርን ወይንም ደግሞ ካርታ ወደሚባለው ዲዛይን እየሰበሰብናቸው ነው ከዛ አሁን ፋይናል ለመጨረሻ ጊዜ የምትሰሩት ምንድነው አንድ ወደ ጎን አንድ እንደዚህ በሄዳችሁበት አንድ የተመለሳላችሁ እንደዚህ ከሄድኩ በኋላ እንደዚህ አንድ ይመለስበታል አንድ እንደዚህ አንድ እንደዚህ አንድ እንደዚህ አንድ እንደዚህ ከዛ ካርታዎቹ ተሰሩ ማለት ነው ኦሬዲ ብሩሹን ስትይዙት ጉልበት አይፈልግም ብሩሻችሁ በቀላሉ ያዙት ሞር አዲስ ብሩሽ ቢሆን ንጹህ ብሩሽ ቢሆን የተሻለ ነው እኔ እዚህ ጋር ሳምፕል ቦርድ ስለሰራው ነው በአንድ ብሩሽ ሰርቼ በአንድ ብሩሽ የጨረስኩት ሙሉ ግድግዳ ላይ በመሰሩበት ሰዓት ብሩሹ ላይ ቀለሙ ስለሚጠቀጠቅ ፐርሉ ቅርጽ ለማውጣት ያስቸግራቸዋል ወይንም ደግሞ ይወጫጭርባቸዋል እነዚህ የምታያቸው ባዶ ቦታዎች ላይ እንደዚህ መስመር ምናምን ያወጣባቸዋል ስለዚህ እሱ እንዳይወጣባችሁ አንድ ንጹህ ብሩሽ ብትጠቀሙ ሞር የተሻለ ነው አሁን ይሄ ቴክስቸሩን እንደምታዩት ካርታ ሰራው ማለት ነው ስለዚህ ይሄንን የቀለም አይነት ስትጠቀሙ ይሄንን የቀለም ስራ ስትጠቀሙ ታይሚንጉን እየጠበቃችሁ ነው ለምን እንደፈለጋችሁ አንድ ግድግዳ ቀብታችሁ ከዛ በኋላ ተመልሳችሁ ዲዛይን ማውጣት አትችሉም ኦሬዲ አንድ ካሬ ወይ ሁለት ካሬ የምትሆን ቦታ ከቀባችሁ በኋላ ነው ተመልሳችሁ ዲዛይን እየጨረሳችሁ መሄድ የምትችሉት በጣም የተግባባችሁ ሰዎች ከሆናችሁና አብራችሁ የሚሰራው በጣም የሥራ ልምድ ካላችሁ ተግባብታችሁ የምትሰሩ ተናባችሁ የምትሰሩ ከሆነ ደግሞ አንድ ሰው ይቀባል አንድ ሰው ደግሞ ዲዛይኑ ወይንም ደግሞ ፓተርኑን ማውጣት ይችላል በእንደዚህ አይነት መንገድ ስራችሁን ማፍጠንም ማቅለልም ትችላላችሁ ማለት ነው እኔ አሁን ዛሬ ያሳየኋችሁ ፐርል የሚባለው የሲልኮ ትምህርት የሆነውን የቀለም አይነት ነው ያሳየኋችሁ ደግሞ በአንድ ዲዛይን ነው ኦሬዲ ይሄ ካርታ የሚባል ዲዛይን ነው ዲዛይኖቹንም እንደምታያቸው ቀረብላችሁ ዲዛይኖቹንም እንደምታያቸው ካርታ ዲዛይን አላቸው ማለት ነው ያውና እንደዚህ እንደምታዩት ነው ማለት ነው የሰራሁት ቀለል ባለ ዲዛይን ነው እናንተ በጣም ክሪኤቲቪቲ ካላችሁ ችሎታው ካላችሁ ግን ቀለሞቹ የናንተን ችሎታ የናንተን ክሪኤቲቪቲ ለመቀበል ዝግጁ ናቸው የፈለጋችሁትን አይነት ክሪኤቲቪቲ መስራት ትችላላችሁ ዋናው እዚህ ስራ ላይ የሚጠቅማችሁ ነገር ስለዚህ ስለ ቀለሙ ሳይንሳዊ መንገድ ማወቅ ስለ ቀለሙ ጸባይ ማወቅ ብቻ ነው የሚጠበቅባችሁ ከዛ በዘለለ የፈለጋችሁትን ነገር መስራት ትችላላችሁ የፈለጋችሁትን ነገር መፍጠር ትችላላችሁ የሚገድባችሁ የናንተን ፈጠራ የናንተን የሥራ ችሎታ የሚገድብ የቀለም አይነት አይደለም ማለት ነው ስለዚህ አሁን ያሳያችሁ አንድ ዲዛይን ነው on the next ደግሞ ሌላ አይነት ዲዛይን አሳያችኋለሁ ዲያጎናል መቀባት ትችላለሁ ሌሎች አሰራሮችን መስራት ትችላለሁ ዛሬ ግን ቀለል እንዲላችሁ ስለ ቀለሙ ጸባይ መረዳት እንድትችሉ ወይ ስለዚህ አሰራር በቀላሉ ቀለል አድርጋችሁ እንድትገነዘቡት ነው ይሄንን ቀላል መንገድ ፈልጌ ወይንም መርጬ ያሳየኋችሁ ማለት ነው በሌላ ጊዜ ግን ይሄንን ፐርል የሚባለውን ቀለም በሌሎች ፈጠራዎችና በሌሎች ዲዛይን አወጣጥ በሌላ አሰራር አሳያችኋለሁ ማለት ነው ሌላኛው ደግሞ መርሳት የሌለባችሁ ነገር ይሄንን ቀለም ወደምትፈልጉት የከለር አማራጭ መቀመም ትችላላችሁ እቺ አንዷ ባልዲ በስነ ስርዓት እኔ አሁን እንደዚህ እንደሰራሁት መስራት ከፈለጋችሁ 6 ካሬ ከቨር ያደርግላችኋል ውሃ ጨምራችሁበት ከሰራችሁት ግን ሞር ይሄ ነገር ይቀጥናል ስለዚህ እዚህ ጋር የምታያቸው ዲዛይኖች ልክ አሁን እዚህ ጋር እንደምታዩት ደቃቅ እንደዚህ ትንንሽዬ ብቻ ይሆኑባቸዋል እንደነዚህ ትንንሽዬ ይሆኑባቸዋል አሁን ግን እኔ ሰራሁት አንዳንድ ቦታ እንደምታዩት ተለቅ ያለ ነው
ስለዚህ ሞር ደግሞ የሚያምረው አንድ ትልቅ አንዳንድ ቦታ ትንሽ ሲሆን ነው። ይሄ የእናንተ ፍላጎትና የእናንተ ኢኮኖሚካል የሆነ ውሳኔ ነው የሚሆነው ማለት ነው። ስለዚህ እንደዚህ አይነት ፐርፌክት ንጹህ ስራ የቀለሙን ትክክለኛ ውበት ማየት ከፈለጋችሁ አንድ ሲኒ ውሃ ምናልባት ቀለሙ የቆየ ከሆነ አንድ ሲኒ ውሃ ጨምራችሁ በስነ ስርዓት በጥብጣችሁ ብትቀቡት ሞር የተሻለ ውበት ያለው ለረጅም ጊዜ የሚቆይ ነገር ታገኛላችሁ። ውሃ ግን ስትጨምሩበት ይሄ ባዶ ስፔሱ ይሄ የምታዩት ባዶ ስፔሱ እነዚህ ባዶ ጠጠር የሌለባቸው ስፔሶች እነዚህ ባዶዎቹ ስፔሶች ይበዙና ከእነዚህ ጨል ያሉበት ካርታ ያለበት ያንስና ውበቱ ይቀንስባቸዋል። ስለዚህ ሞር እኩል ሚዛናዊ መሆን አለባቸው እነዚህ ባዶ ቦታዎቹ እነዚህ ጨል ያለባቸው ቦታዎችም እኩል ፍትሃዊ በሆነ መንገድ ተቀራራቢ በሆነ መንገድ ሞር ሲሆኑ ስራው ያምርላቸዋል። ይሄ ጨሌው ድፍን ማለትም የለበትም። ይሄ ባዶ ቦታው ደግሞ በጣም መብዛት የለበትም። አሁን እንደምታዩት ካርታ የሚባል የዲዛይን አይነት ነው የሰራንላቸው። ውሃ አልጨመርኩበትም። ይሄንን አንዱን ፐር 6 ካሬ ነው የሚሰራው። እኔ በብዛት የምሰራው ጥራት ላይ ፎከስ አድርጌ ስለሆነ እንደዚህ አይነት ስራ ነው የምሰራው ማለት ነው። እናንተ ደግሞ ውሃ ጨምራችሁም እንደፈለጋችሁ መስራት ትችላላችሁ። እኔ ጎሳ ሌክዠሪ ነኝ። ለማንኛውም ዘመናዊና ቅንጡ መኖሪያ ቤታችሁ ልትጠሩን ትችላላችሁ። ዛሬ ግን ይህንን ቪዲዮ የሰራሁላችሁ ከተለያየ የኢትዮጵያ ክፍል ከደሴ፣ ከወሎ፣ ከሐዋሳ፣ ከአርባ ምንጭ፣ ከወላይታ ሶዶ በጣም ከብዙ ሀገር ከድሬዳዋም ወንዶችም ሴቶችም ወጣቶችም ትልልቅ ሰዎችም በጣም ብዙ አይነት ጥያቄዎችን ጠይቃችሁኛል። እኔ ደግሞ እስከዛሬ አልመች ብሎኝ ነበር። አሁን ግን ጊዜ አመቻችቻለሁና የአዶሊስ ቀለሞችንም የሲልኮት ቀለሞችንም እኔ ያሉኝ ሙያዎች በጠቅላላ ሼር የማደርጋችሁ ይሆናል ማለት ነው። እናንተን የሚጠቅማችሁ ከሆነ እኔ ምንም ችግር የለብኝም። ቤታችሁን ማሰራት ለምትፈልጉ ሰዎች ደግሞ ሞር በጣም ብዙ ብር አውጥታችሁ የምታሰሩት ነገር ስለሆነ ስለ ስራዎቹ ሞር ማወቅ ገንዘባችሁን እንድታተርፉ ቤታችሁ ላይ የተሻለ ውበት እንድትፈጥሩ የተሻለ ነገር በቤታችሁ በገንዘባችሁ ማግኘት እንድትችሉ ያግዛችኋልና ለእናንተም ይሄ መረጃ የሚናቅ አይደለም። ሞር 100% ግን የሚጠቅመው በቀለም ስራ ላይ በተለይ ኖርማን ስራ ብቻ የምትሰሩ በጣም ብዙዎቻችሁ ከፍለን እንማር የት ነው ስልጠና የምናገኘው ብላችሁኛል። በሚያሳዝን ሁኔታ ደግሞ የስፔሻል ቀለሞችን ወይ የዲኮር ቀለሞችን ኢትዮጵያ ውስጥ በብቃት የሚያሰለጥን ተቋም የለም። የምታውቁት ካለ ለእኔም ሪኮመንድ አድርጉኝ፣ መሰልጠን እፈልጋለሁ ማለት ነው። ስለዚህ ገንዘባችሁን ሴቭ ማድረግ ትችላላችሁ። ካላችሁበት ሀገር ሳትወጡ በእጅ ስልካችሁ ብቻ የተለያዩ በተሰማራችሁበት ሙያ ላይ እውቀትን ማግኘት ትችላላችሁ ማለት ነው። ጎሳ ሌክዠሪ ስለምትመርጡ ላይክ ስላደረጋችሁልኝ፣ ሼር ስላደረጋችሁልኝ፣ ስለደወላችሁልኝ፣ ሀሳብ አስተያየት ስለሰጣችሁኝ፣ ስላበረታችሁኝ፣ ስላመሰግናችሁኝ እግዚአብሔር ያክብራችሁ። ሁላችሁንም ወዳችኋለሁ። ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ፣ ኮፒ ሊንክ አድርጉት። ሀሳብ አስተያየታችሁን አስቀምጡ። በሰፈራችሁ ላለ ለቀለም ቀቢ ለወንድማችሁ ለእህታችሁ ለምታውቁት ሰው ሼር አድርጉላቸው፣ ይጠቅማችኋልና። በሌላ ቪዲዮ በሌላ ስራ እመለሳለሁ። እኔ ጎሳ ነበርኩኝ። ይመቻችሁ።